በእርጅናው ወራት የተሰጠው አንድያ ልጁ ነበርና ለእሱ ለይስሐቅ የተነገረ ቃል ነው። አሁን በዚች በቅድስና ስፍራ የተሰበሰባችሁ ሁላችሁም ሻንጣው ነው የምናደርገው። ሻንጣው ለይስሐቅ ይናገርም ወጥተን ነው እናንተ እኔና እናንተ የተጨነቅን ተስፋ የቆረጥን ሰላም ያጣን ወደዚች የመስዋዕቱ በግ ወደ ተዘጋጀበት ቦታ መተናልና ሁላችሁም እንዳትጨነቁ የመስዋዕቱ በግ እግዚአብሔር እንደሚያዘጋጅ መናገርና ማስረዳት ይሆናል። ስለዚህ አሁን የመስዋዕቱ በግ እንዴት እንደተዘጋጀ ለተወሰነ ደቂቃ እነግራችኋለሁ። ተካሄዳችሁ እዚህ ከሁላችን ጋር። ስለዚህ አባቱ አብርሃም የሚወደውን አንድያ ልጁን አንድ ልጅ ተሰጥቶታል። ስለዚህ ይሄ ልጅ ደግሞ ልጁ ይስሐቅ አባቴ ሆይ የመስዋዕቱ በግ ወዴት አለ ባለው ጊዜ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ይሄ ነው ይስሐቅ ጠየቀው። አባቱ አብርሃም የመጀመሪያ ነገር ይሄንን ነው የመለሰለት። ስለዚህ አሁን ይህ ታሪኩ እንደዚህ ነው የሚለው። እንግዲህ አብርሃምን ስታውቁት በመጽሐፍ ቅዱስ ትልቁን ድርሻ የሚወስደው አብርሃም ነው። ስለዚህ አበብዙኃን ተብሎ የሚጠራው አብርሃም በዚህ በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ጀምሮ እግዚአብሔር አምላክ አብርሃምን እኔ ከማልከብርበት እኔ ከማልደሰትበት ጣዖት ከሚመለክበት ስፍራ ውጣ ብሎ እግዚአብሔር የመጀመሪያ ነገር አብርሃምን ከዚህ እግዚአብሔር ከማይከብርበት ከማይደሰትበት ቦታ እግዚአብሔር አምላክ አብርሃምን ውጣ አለው። የዛን ሰዓት ታዲያ አብርሃም አላንገራገረም። እግዚአብሔር አምላክን ተስፋ አድርጎ እሱ ያበላኛል፣ ያጠጣኛል፣ ይመግበኛል፣ ያኖረኛል ብሎ እግዚአብሔርን የመጀመሪያ ተስፋ አድርጎ አብርሃም ከዚህ ከካራን ምድር ወደ ከናን ወጣ። ኦርቶዶክሳውያን የመጀመሪያው ነገር እግዚአብሔርን ግድ የላችሁም። የፈጠራችሁ አምላክ የፈጠረን አምላክ ይተወናል እንዴ? አይተወንም። እናንተ ግን እኔና እናንተ ግድ የላችሁም፣ እግዚአብሔር ያዘጋጃል። የዛን ሰዓት ታዲያ አብርሃም የሁላችሁ ኦርቶዶክሳውያን ተመልከቱ። አብርሃም በእርጅና ወራቱ እግዚአብሔር አምላክ በልጅ ጎበኘው። አሁን በልጅ ጎበኘው። አያችሁ፣ አብርሃም በልጅ ከተጎበኘ በኋላ ወዳጄ አብርሃም ይለው ስለነበረ አያችሁ፣ ያኔ አብርሃም ስላሴ በቤቱ ከመገኘታቸው በፊት የዛን ሰዓት ሴጣን ዲያብሎስ ያስተው ስለነበረ በዚህ በኦሪት ዘፍጥረት ምዕራፍ 22 ላይ ወዳጄ አብርሃም የምወደው አብርሃም እያለው እግዚአብሔር ይጠራው ስለነበረ ዲያብሎስ እንደዚህ አለ፣ አብርሃም ልጅ ስለሰጠኸው ነው አንተን የሚወድክ ልጁን ንሳበት አለው። የዛን ሰዓት አብርሃም ልጅህን ሰዋልኝ አለው። እየሰማችሁ ነው? ከቃሉ ጋር ናችሁ? አንድያ ልጁን አያችሁ፣ በእርጅና ወራት የተሰጠውን ልጁን አያችሁ። እግዚአብሔር ቢወስድባችሁ እንደዚህ በጣም ተሰቃይታችሁ ጸልያችሁ አልቅሳችሁ የተሰጣችሁ ልጅ እግዚአብሔር ቢወስድባችሁ፣ በሞት ቢወስድባችሁ
በህመም ቢያሰቃይባችሁ እንዴት ነው የምትሆኑት? አሁን እኔና እናንተ እንዴት ይሆናል የምትሉታ? ስለዚህ አብርሃም ልጅህን ሰዋልኝ ነው ያለው እግዚአብሔር። ወዲያውኑ አብርሃም በህሊናው ልጁን ሰዋ። ግን እንደዚህ አለ። ከዛ እንጨት አዘጋጀ፣ 2 ሎሌዎችን አዘጋጀ። አሁን አብርሃም የ3 ቀን መንገድ ጉዞ ጀመረ። ማንን ይዞ? እግዚአብሔርላችሁማ ማንን ይዞ? አሁን ይላችሁ እንጨት አዘጋጀ፣ ዱላዋ አዘጋጀ፣ ሁሉንም ነገር አዘጋጅቷል። አሁን ወደ ሞሪያ ተራራ አብርሃምና ይስሐቅ ቢላዋ አለ፣ 2 ሎሌዎች አሉ፣ እንጨቱም ተዘጋጅቷል፣ ሁሉ ነገር ተዘጋጅቷል። ወደ ሞሪያ ተራራ ጉዞ ጀመሩ። የዛን ሰዓት በመሃል ግን ምንም ነገር ልብ በሉ፣ አሁን ሁሉም ነገር ተዘጋጅቶ አንድ ነገር ሆኗል። የዛን ሰዓት አብርሃምን እግዚአብሔር እንደዚህ አለው። ይስሐቅ አብርሃምን አባቴ ሆይ አለው። የመስዋዕቱ ቢላዋው ተዘጋጅቷል፣ እንጨቱ ተዘጋጅቷል፣ ሁሉ ነገር ተዘጋጅቷል። አባቴ ሆይ የመስዋዕቱ በግ ወዴት አለ? ይህን ሁላችሁም ትጠይቃላችሁ። አሁን የመስዋዕቱ በግ የለም። አሁን ጉዞ ጀምረዋል። ስለዚህ የመስዋዕቱ በግ ጠየቀ፣ የት አለ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ አሁንም ያለ ወደፊትም ዓለማትን አሳልፎ የሚኖር የባህሪ ጌታ የልዑል አምላካችን እግዚአብሔር ስሙ ተባረከ ይሁንልን። ክቡር መምህራችን መምህር ጸጋዬ፣ ክቡር መምህራችን መምህር ደረጀ፣ ሊቃውንት ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ አገልጋይ መዘምራን እንዲሁም የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር ማሰባሰበን በልዑል እግዚአብሔር ፍጹም ሰላም እንደምናመሻችሁ። እግዚአብሔር ይመስገን። እንደምናመሻችሁ። እግዚአብሔር ይመስገን። አልቅና እግዚአብሔር አምላካችን ምስጋናው ዘወትር ኪሩቤልና ሱራፌል በዙፋኑ የማይለዩ ቅዱስ 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 ብለው የሚያመሰግኑ ዛሬ በእኛ አንደበት የሚመሰገን ሁሉን የጀመረ ሁሉን የጨረሰ የሚታየውን የማይታየውን የፈጠረ ለልዑል እግዚአብሔር ክብር ምስጋና ይግባው። እመስግኑት እግዚአብሔር አምላክን። እንዲሁም አትለዩምና እናታችን አማላጃችን ያስገኘችልን መድኃኒታችን ኢየሱስ ክርስቶስን አምላክ ጌታ አምላክ ለሁላችን ረዳት የሆነች ለሁላችን መድኃኒት የሆነች ጌታ አምላክ ድንግል ማርያም ስሟ ዛሬም የዘወትርም የተመሰገነ ይሁን። አሜን። ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየቸው እንደየማዕረጋቸው የዘወትር ስማቸው ከጽንፍ እስከ አጽናፈ ዓለም ስማቸው የተመሰገነ ይሁን። አሜን። ተዘከሩ መኳንንቲክሙ ዘንተ ዘነገር ክሙ ዘንተ አለ እግዚአብሔር። እንግዲህ የእግዚአብሔርን ቃል የነገራችሁን መምህራቻችሁን አድምፁ፣ ልብ ብላችሁ ተመልከቱ። ስለዚህ እስካሁን መምህራችን ስለ አብርሃም ደግነት፣ ስለ አብርሃም የዋህነት እግዚአብሔር በአንድነት በሦስትነት ተገልጾለት አምላክን እግዚአብሔር መሥዋዕቱን ልጁን ሰውቶ ሲያዘጋጅ
እግዚአብሔር ቅርብ ነውና እግዚአብሔር ለሁላችን ስንጠራ የሚደርስ ነውና ያንን ልጁን በትልቁ ተራራ ላይ መስዋዕትነት ያዘጋጀውን በግ አምላክ ተመለከተና ያን ሊሰዋ እግዚአብሔር በደስታ ያንን ልጅ ሲሰዋ በጉን እንዳዘጋጀለት መምህራችን ሁሉም የቃል ድምፅ የሚሰማ በውጭም ስለ አብርሃም ለእግዚአብሔር መታዘዝ፣ ስለ አብርሃም ደግነት፣ ስለ አብርሃም የዋህነት እያስተማሩን ነበረ። መምህራችን ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። እንግዲህ እግዚአብሔር በምሳሌ ያስተምረናል። ሁላችን የተባለን ዛሬ ቃለ ወንጌሉን ሁላችን በእጃችን ላይ ያለ ነው። መጻሕፍቱ መምህራኑ ሁላችን መምህር ለማስተዋስ አለውና ስለዚህ ለሚተካ ትውልድ ነው አብዛኛው ትምህርት ማለት ነው። ሁላችን ስለ መጽሐፍ ቅዱስ እናውቃለን። ሁላችን ምን እንደሚሰበክ እናውቃለን። ስለዚህ እኛ ተግባር ላይና ሚስጥር ነው የማይገባን እንጂ ስለዚህ አንዳንድ ጊዜ ሚስጥር ስንመራመር ወደ አልተፈለገ ነገር ላይ እንሄዳለን። ስለዚህ ሁላችን እናቅ ነው። ሁላችንም መጽሐፍ ቅዱስ የማናነብ አንዳችም ሰው አንኖርም ማለት ነው። ስለዚህ ቃለ ባለቤት እግዚአብሔር አምላክ የተመሰገነ ይሁንልን። ስለዚህ እንግዲህ ሰዓታችን አጠር እያደረግን በሚገባ መርሃ ግብሩ ተጀምሮ እዚህ ቦታ ላይ በተለይ እግዚአብሔር በምሕረቱና በቸርነቱ የሚጎበኘው ወላዲተ አምላክ ድንግል ማርያም ክብረ ማርያም እዚህ ቦታ ላይ እጅግ ድንቅ ስራ ሶስት ቦታ ሰሩ። በእውነት አመትም ብሎ መጥቶ ተስፋ ሲመርጥ ተስፋ የሚመለጥበት እግዚአብሔር የቀደሰው እግዚአብሔር የባረከው እናታችን ድንግል ማርያም ስሟ በክብር የምትጠራ በስውር ለሰው ልጆች የምትደርስ እናት ወላዲተ አምላክ አለችን። ለእሷ ክብርና ምስጋና ይግባት። አመስግና ድንግል ማርያም። መቼም እግዚአብሔር ቸርነት የድንግል ማርያም አማላጅነት በእውነት በማንም አንደበት ተነግሮ በጣም ይከብዳል። እግዚአብሔር በዚህ ቦታ ላይ ድንግል ማርያም ሰራው እግዚአብሔር አምላክ በእውነት የቀረበ ቦታ። ስለዚህ እዚህ ቦታ ላይ እኔ በእኛ አንደበት በእውነት ይከብደኛል። ዛሬ በዓይናችን የምናየው ዛሬ በገሃድ ብሎ ሲመሰክር ስናይ የእግዚአብሔር ድንቅ ስራ ነው። የሚገርም ቸርነት ነው ያለበት። ስለዚህ ይህ ብቻ አይደለም፣ ሰው መዳኑ ብቻ አይደለም፣ ሌሎች ሰዎች ደግሞ መጥተው እንዲድኑበት ምክንያት ነው ሆነናል ማለት ነው። ብዙ ዛሬ ቤተክርስቲያን መጥተዋል። ሳምንት እዚህ ቦታ ላይ በነገራችን ላይ ገዳማችን ላይ አንድ ሰው መቀመጥ ካለበት 7 ቀን ነው። በጣም 3 ቀን ከዚያ በኋላ ካለፈ አንድ ሰው 7 ቀን ብቻ መቀመጥ አለበት። ከዛ ውጭ ገዳሙ ማንኛውም ሰው እዚህ ቦታ ላይ ከ7 ቀን ውጭ መቀመጥ አይቻልም። ይሄ ገዳሙ ስርዓት ነው። ማንኛውም በቃ የሚያሳየችው ድንግል ማርያም እስከ 7 ቀን፣ አንዳንዱ እኮ በአንድ ቀን መጥቶ እዚህ ቦታ ላይ ፈውስን አግኝቶ ይሄዳል ማለት ነው። ስለዚህ የቦታ ቃል